እንዴት ናችሁ? እንግዲህ ዛሬ ሊፖል ሆቴል ፕሬስ ሪላይስ ላይ እንገኛለን። የ2018 ዓመተ ምህረት 9ኛ ኦዳ አዋርድ መርሃ ግብር ጋዜጣዊ መግለጫ። እሺ እንኳን ደህና መጣችሁ። እንኳን ለዚህ ቀን አደረሰን። እንኳን ለ9ኛው ኦዳ ሁላችንም በሰላም ደረስን። አብዛኞቻችሁን በየአመቱ ስለምንገናኝ ብዬ ነው። ዛሬም ስለተገናኘን በጣም ደስ ብሎኛል። እኔ በሻቱ ቶሎማርያም እባላለሁ። የኦዳ አዋርድ አዘጋጅ የሆነው ካምፓኒ የበሻቱ ቶሎማርያም መልቲሚዲያ ስራ አስኪያጅና ባለቤት ነኝ። በስተቀኜ አቶ ተሾመ ተክሉ ይገኛሉ። በቱሪዝም ሚኒስቴር የቱሪዝም ፕሮሞሽን መሪ ስራ አስፈጻሚ ናቸው። በስተግራይ ደግሞ ቦሶና ዴሬሳ ይገኛል። የኦዳ አዋርድ እንዲሁ አዘጋጅ ነው። ዛሬ እዚህ የተገናኘ ነው ስለ 9ኛው ኦዳ አዋርድ አጠቃላይ ዝግጅታችን ምን ይመስላል፣ በእለቱስ ምን እንጠብቃለን የሚለውን ዝርዝር ጉዳይ ለመነጋገር ነው። እንደምታውቁት ኦዳ አዋርድ ከዛሬ 9 ዓመታት በፊት መነሻውን የአፋን ኦሮሞ የኪነ ጥበብ ስራዎችን ማወዳደርና ማበረታታት አድርጎ የተነሳ በጊዜ ሂደት ግን የተለያዩ የሀገራችን ቋንቋዎችን እየጨመረ ከ7ኛው ኦዳ አዋርድ ጀምሮ ደግሞ ከሀገራችንም ወጥቶ ኢስት አፍሪካን ሱፐርስታር በሚል መጠሪያ ከምስራቅ አፍሪካ የተገኙ ጥበባዊ ስራዎችን በተለይ ሙዚቃን የውጭ ጉዳይ ሚኒስቴር እንዲሁም ደግሞ አገራችን ከሚገኙ ኤምባሲዎች ጋር በመተባበር አሸናፊዎችን በመምረጥ ከ30 በላይ ተሸላሚዎችን እዚህ ሀገራችን ጋብዞ ለመሸለም በቅቷል። በዚህም ሂደት በጣም ትልልቅ የሆኑ የቻሉበት ዝግጅት ነበረ። 9ኛው ኦዳ አዋርድም ልክ እንደቀደሙት ሁሉ አዳዲስ ነገሮችን ይዞ ከፍ ባለ ደረጃ ለማድረግ ነው ዝግጅታችንን አጠናቀናል። የዘንድሮ ኦዳ አዋርድ በአዲስ አበባ ኮንቬንሽን ሴንተር ህዳር 30 የሚካሄድ ይሆናል። ከቀኑ 10 ሰዓት ጀምሮ ዝግጅቱ የሚካሄድ ነው የሚሆነው። በዚህም ዝግጅት ላይ በተለይ ሙዚቃ ላይ አተኩረን ካሁን በፊት በተለያዩ ዘርፎች ላይ በተለይ በአፋን ኦሮሞ የተሰሩ የኪነ ጥበብ ስራዎችን በመጽሐፉም በፊልሙም ስንል ነበር። አሁን ግን ሙዚቃ ላይ ብቻ አተኩሮ በተለይ ደግሞ ሀገራችን ላይ ጥበባት የሚሰሩባቸው ትልልቅ ቋንቋዎች አሉ። አድማጭም የጥበብ ስራዎችን በርካታ ስራዎች የሚሰሩባቸው ቋንቋዎች ከነዛ መካከል ተጽዕኖ ፈጣሪ ናቸው ብለን ያሰብናቸውን መርጠን እንዲሁም ደግሞ እንደተለመደው ከኢስት አፍሪካ ብቻ ሳይሆን ከመላው አፍሪካ የተወጣጡ ከ13 ሀገራት የሚመጡ የአፍሪካ ጥበበኞችንም የምንሸልምበት ዝግጅት ይሆናል። በዚህ አመት ኢስት አፍሪካን ሱፐርስታር የሚለው ይቀርና አፍሪካን ሱፐርስታር በሚል ዘርፍ ከሩዋንዳ፣ ከማሊ፣ ከሞሮኮ፣ ከአንጎላ፣ ከማዳጋስካር፣ ከኬንያ፣ ከጅቡቲ፣ ከሲሼልስ፣ ከጋና፣ ከቶጎ፣ ከደቡብ ሱዳን፣ ከዩጋንዳ እና ከቡርኪና ፋሶ የተመረጡ ተሸላሚዎች መጥተው ሽልማታቸውን የሚወስዱ ይሆናል። ከዚህም ባሻገር አህጉራችን ላይ አሉ የተባሉ ተጽዕኖ ፈጣሪ ቲክቶከሮችም እዚህ ተገኝተው አዋርዱን ለተከታዮቻቸው የሚያደርሱ ይሆናል። ከሀገር ውስጥ ሽልማቶች መነሻችን በሆነው በአፋን ኦሮሞ ደግሞ የአመቱ ምርጥ ተጽዕኖ ፈጣሪ አርቲስት፣ የአመቱ ምርጥ ቪዲዮ ክሊፕ፣ የአመቱ ምርጥ ሴት ድምፃዊት፣ የአመቱ ምርጥ ወንድ ድምፃዊ የሚሸለሙ ይሆናል። የህይወት ዘመን ተሸላሚያችንም እንዲሁ የሚሸለም ይሆናል። በዚህ አመት የህይወት ዘመን ተሸላሚ የሆነችው እጅግ የምንወዳት የምናከብራት ስራዎቿን ሁሌም ምንሰማ ምናደንቃት ብዙነሽ በቀለ ናት። የዘንድሮ የህይወት ዘመን ተሸላሚያችን የምትሆነው
ከዛ ባሻገር ግን ቀደም ሲል ለመጥቀስ እንደሞከርኩት ቋንቋው የተመረጡ በባህል ዜማቸው የሚታወቁ ድምፃውያን እንዲሁ ተሸላሚ የሚደረጉበት ይሆናል። ከአሁን በፊት እንደምታውቁት 60% በዳኞች ምርጫ የተቀረውን ደግሞ 40% በኤስኤምኤስ ምርጫ ነበረ ስናደርግ የነበረው። በዚህኛው አመት ግን በwww.odaaward.com ዌብሳይት ላይ በመግባት አድናቂዎች ወይንም ተከታዮች ምርጫ ብቻ የሚሆን ሽልማት ነው የሚሆነው። በዚህ አመት ዛሬ ይጀመራል ምርጫው። መምረጥ የፈለገ አድናቂ ነኝ እንትና ማሸነፍ አለበት የሚለውን ሰው ገብቶ www.odaaward.com ላይ መምረጥ ይችላል። ከዛ ባሻገር ግን ከቀናት በኋላ ደግሞ በቴሌብር ሱፐር አፕም ላይ ገብቶ እንዲሁ መምረጥ የሚችልበት ሁኔታ ይመቻቻል። በዚህ አመት እንግዲህ ለየት ያሉ ነገሮች ብለን ያሰብናቸው እነዚህ ናቸው። በጥያቄና መልስ ሂደቱ ደግሞ ነገሮችን እያጠራ እንሄዳለን። ይህንኑ ሀሳብ በአፋን ኦሮሞ ቦሰና የተወሰነ ነገር ይነግራቸዋል። እንኳን ለ9ኛው ኦዳ አዋርድ የሚዲያ ብሪፊንግ ኦር ፕሬስ ኮንፈረንስ አደረሳችሁ ለማለት ፈልጋለሁ። በመቀጠል ኦዳ አዋርድ ኢትዮጵያንና አፍሪካን በአርቱ ወይ በኪነ ጥበቡ ዘርፍ ለማስተዋወቅ ብሎም ፈጠራንና ለተከታታይ 9 ዓመታት በኪነ ጥበብ ዘርፉ ውድድርን ማዕከል አድርጎ በውድድር ውስጥ ደግሞ አገራችን በኪነ ጥበቡ ዘርፍ በአፍሪካም አልፎ በዓለምን ተወዳዳሪ እንድትሆንና እኛ ያለንን እምቅ ሀብቶቻችንን ደግሞ ፈጠራን ባከለ መልኩ ውድድርን ባከለ መልኩ እውቅናን ደግሞ ባማከለ መልኩ ለማበረታታት ተብሎ ለ9ኛ ዓመት መካሄዱ ትልቅ ነገር ነው ማለት ነው። እንደ ቱሪዝምን ብታዩት ሚዲያ በአጠቃላይ በሚዲያ ዘርፍ ወይ በኪነ ጥበብ ዘርፍ የቱሪዝም ሀብት በአጠቃላይ ሀብትን የቱሪዝምን የተፈጥሮ የሚሆን ባህላዊ ወይ ቅርስ ሀብቶችን ደግሞ ለማስተዋወቅ ባህልን ለማበረታታት የሆነውን እንደዚህ አይነት ጥበብን የሚያበረታታ ውድድርን የሚያበረታታ ፈጠራን የሚያበረታታ መደገፍ ደግሞ በሚኒስቴር መስሪያ ቤታችን ትልቅ ኩራት ይሰማዋል ማለት ነው። ይህን በመደገፉ በመሆኑም ለዘንድሮ 9ኛ ዓመት ለሚካሄደው የኦዳ አዋርድ ሚኒስቴር መስሪያ ቤታችን ይሄን ብቻ ኦዳ አዋርድን ብቻ ሳይሆን ሌሎች ኪነ ጥበብን ደግሞ በዛ መልኩ የሚደግፉ የሚያበረታቱ ማናቸውም የኪነ ጥበብ የውድድር የማበረታቻ ፕሮግራሞችን የሚደግፍ ይሆናል ማለት ነው። በአጠቃላይ በዘንድሮ ዓመት ደግሞ ኦዳ አዋርድ ከሀገርም አልፎ ሀገርም ማወዳደር ጀምረዋል ማለት ነው። ይሄ ደግሞ ለኢትዮጵያ ትልቅ ነገር ነው። ኢትዮጵያ እንደ አፍሪካ የስባት ማዕከል መሆንን እንደምትመኘው ሁሉ በቱሪዝም ዘርፉ በጥበብም በዛ ደረጃ የምትሄዱን ደግሞ የሚደግፍ በመሆኑ ማለት ነው ከብዙ አፍሪካ ሀገራት እንደሰማነው ከ13 አፍሪካ ሀገራት በዚህ የእውቅና እና የሽልማት ፕሮግራም ላይ የሚሳተፉ ይሆናል ማለት ነው። እነዚህ ደግሞ ለውድድሩ ተብለው የሚመጡ እንግዶች ደግሞ በዚህ ኢትዮጵያ ያላትን ደግሞ እምቅ የቱሪዝም ሀብቶችን ደግሞ እንዲያውቁ የኢትዮጵያን ባህላዊ እሴቶች የተፈጥሮ እሴቶችን ሀብቶችን እንዲያውቁ ደግሞ በሚኒስቴራችን በኩል ሁኔታዎችን የምናመቻችና አቀባበል ተቀበለን መልሰን
አስተናግደን የምንመልሳቸው መሆኑን ለዚህ ደግሞ ዝግጁ መሆናችንን ላረጋግጥላችሁ ወዳለሁ።